Forex trading is super easy. Forex trading ይባላል። ስለ forex trading ሉክ ብዙዎቻችሁ ፎሬክስ ትሬዲንግ፣ ክሪፕቶ ትሬዲንግ፣ ሃምስተር ኮምባት፣ ታፕስዋፕ ብዙ ነገሮች ሲባሉ ሰምታችኋል። ነገር ግን በሚገርማችሁ ሁኔታ እነዚህ ሁሉ ሰዎች የሚያወሩት በትሬዲንግ ገንዘብ ሊሰሩ የምትችሉበትን አንድ መንገድ ብቻ ነው። ነገር ግን በጣም በሚገርማችሁ ሁኔታ በጣም ብዙ መንገድ ነው ያለው። ወደዚህ ኢንዱስትሪ ስትመጡ ገንዘብ የምትሰሩባቸው በጣም ብዙ መንገዶች ነው ያሉት። ዛሬ እሱን የምንመለከተው። አይዟችሁ ኮርስ ሽጡ ወይም ደግሞ ቪአይፒ ምናምን እያላችሁ ሰው አጭበርብሩላችሁ አይደለም። ነገር ግን እንዴት በትክክል ለሰው ሰርቪስ ፕሮቫይድ እያደረጋችሁ በዚህ ኢንዱስትሪ ውስጥ ገንዘብ መስራት እንደምትችሉ አንድ ባንድ እንነጋገራለን። አብረን እንቆይ። እሺ ወደ ዝርዝሮች ከመግባታችን በፊት በመጀመሪያ መነጋገር የሚኖርብን ነገር ይኖራል። ብዙ ሰው ወደ ትሬዲንግ ኢንዱስትሪ ሲመጣ አንዱ መንገድ ብቻ ነው የሚታየው። የተለያዩ መንገዶች እንዳሉና ሰዎች ደግሞ ሚስ አንደርስታንድ እያደረጉ ያሉት ብዙ ነገር ስላለ እሱን በደንብ ክሊር አድርገን መጀመር አለብን። የመጀመሪያው ትሬዲንግ እንደ የትኛውም ኢንዱስትሪ በጣም ብዙ ተሳታፊዎች ያሉበት ኢንዱስትሪ ነው። በጣም በብዙ መንገድ ገንዘብ ሊሰራበት ይችላል። ለምሳሌ በኮንቴንት ክሪኤሽን ኢንዱስትሪ ውስጥ በጣም ብዙ ሰዎች ናቸው የሚገኙት። ክሪኤተሮች ብቻ አይደለም ገንዘብ የሚሰሩት፣ ቪዲዮ ኤዲተሮች ገንዘብ ይሰራሉ፣ ግራፊክስ ዲዛይነሮች ገንዘብ ይሰራሉ። በጣም ብዙ ሰዎች ናቸው ገንዘብ የሚሰሩት እንጂ ኮንቴንት ክሪኤት የሚያደርገው ሰው ብቻ ክሪኤተሩ ብቻ አይደለም የሚጠቀመው። ሶ በኢንዱስትሪ ውስጥ በጣም ብዙ ሰዎች ናቸው ገንዘብ የሚሰሩት። ለምሳሌ ደግሞ ሌላ አንድ ምሳሌ ጨምሩላችሁ። የእግር ኳስ ኢንዱስትሪ ውስጥ ለምሳሌ ብንሄድ የእግር ኳስ ኢንዱስትሪ ውስጥ ገንዘብ የሚሰራው እግር ኳስ ተጫዋቹ ብቻ አይደለም። ሌሎች በጣም ብዙ ሰዎች አሉ ገንዘብ የሚሰሩ ብዙ ነገሮችን የሚያደርጉ ማለት ነው። ለምሳሌ ስፖንሰሮች አሉ። እነዚህ ስፖንሰሮች የሚገኙት ገንዘባቸው የሚመጣው ደንበኛቸው የሚመጣው ከእግር ኳስ ኢንዱስትሪ ነው። ልክ እንደዚህ ሁሉ አሰልጣኞች አሉ፣ የተለያዩ አይነት ሰዎች አሉ ከዛ ከእግር ኳስ ኢንዱስትሪ ገንዘብ የሚሰሩ። ስለዚህ በየትኛውም አይነት ኢንዱስትሪ ውስጥ ዋና የምንላቸው ሰዎች ብቻ ናቸው እኛ የምናውቃቸው። ነገር ግን በጣም ብዙ ሰው ነው በተለያዩ አይነት መንገዶች ገንዘብ የሚሰሩ። ትሬዲንግም ጋር ስንመጣ ከዚህ የሚለወጥ ነገር የለም። ትሬደር ብቻ መሆን ወይም ደግሞ ማርኬትን ትሬድ ማድረግ ብቻ አይደለም ገንዘብ የሚሰራበት መንገድ። በጣም ብዙ ገንዘብ ሊሰራባቸው የሚችሉ መንገዶች አሉ። አሴ ቢግነር እንዴት አድርጋችሁ ደግሞ እነዛን ነገሮች መጀመር እንደምትችሉ እንነጋገራለን። የመጀመሪያው እናንተም ሁላችሁ የምታውቁት ነው፣ ትሬዲንግ ዘ ማርኬት። ማርኬቱን ትሬድ በማድረግ ሁለት መንገዶች ናቸው የሚገኙት ገንዘብ የሚሰራበት። የመጀመሪያው የራሳችሁን ካፒታል ትሬድ በማድረግ የራሳችሁን ገንዘብ ትሬድ በማድረግ ነው። ሁለተኛው ደግሞ ከሰዎች ካፒታሎችን ሬዝ በማድረግ የሰዎችን ካፒታል ትሬድ እያደረጉ ጀነሬት ከሚደረገው ፕሮፊት ደግሞ የሆነ ያህል ፐርሰንት መውሰድ ነው። ይሄኛውን የምታደርጉት ፕሮፊታብል የሆነ ትሬደር ከሆናችሁና በደንብ በትክክል ትራክ ሪከርድ ካላችሁ፣ ከማርኬቱ ሪተርን ማግኘት እንደምትችሉ ትራክ ሪከርድ ካላችሁ ከሰዎች ካፒታልን በመቀበል ትሬድ እንድታደርጉ ያደርጓቸዋል ሰዎች ማለት ነው። ካልሆነ ግን ያው አይሰጧችሁም። ፕሮፊታብል የሆናችሁ ትሬደር ካልሆናችሁ ገንዘብ አይሰጧችሁም። ነገር ግን ፕሮፊታብል የሆናችሁ እንደሆናችሁ ካሳያችሁ ሰዎች ካፒታላቸውን ይሰጣሉ። ከዛ በመቀጠል ያው እናንተ የራሳችሁን ኮሚሽን እየወሰዳችሁ በዚህም መልኩ ገንዘብ መስራት ይቻላል ማለት ነው። ሁለተኛው ደግሞ ሴሊንግ ማርኬት ሪሰርች። ይሄኛውን በጣም ኢምፖርታንት ነው። ይሄንን በደንብ እንድትረዱት ፈልጋለሁ። የመጀመሪያው ቅድም እንዳልኳችሁ ሰው ሪሰርች ስሩልኝ ብሏችሁ ከሆነ በማስከፈል ወይም ገንዘብ ቻርጅ በማድረግ ከሱ ገንዘብ መስራት ትችላላችሁ። ሁለተኛው ደግሞ ሪሰርች ራሳችሁ አዘጋጅታችሁ የትሬዲንግ ኮሚኒቲዎች በሚገኙባቸው ቦታዎች ላይ በመሄድ የዛን የሪሰርቻችሁን ቫልዩቢሊቲ በማሳየት ለሰዎች መሸጥ ትችላላችሁ። ይሄም ሁለተኛው ገንዘብ ሊሰሩ የሚችሉበት መንገድ ሊሆን ይችላል። ሶስተኛው ጆርናሊንግ ፕላትፎርሞችን ዲቨሎፕ በማድረግ ለመሸጥ መሞከር ነው። አይዟችሁ ይህን ስላችሁ የተለያዩ ኮምፕሊኬትድ የሆነ ነገር ልላችሁ አይደለም። በመጀመሪያ የምታደርጉት ነገር ፕሮሰሱን ነግራችኋለሁ። መጀመሪያ የምታደርጉት ወደ ኖሽን በመሄድ ኖሽን ላይ ጆርናሊንግ ፕላትፎርሙን ለመስራት ትሞክራላችሁ። ይህም በሁለት መንገድ ልታደርጉት ትችላላችሁ። የመጀመሪያው ትእዛዝ ተቀበላችሁ ከሆነ ከሰው ትእዛዝ ተቀበላችሁ ከሆነ የተቀበላችሁትን ሰው ትእዛዝ መጠየቅ ወይም ደግሞ ምን አይነት ነገሮች እንደሚያስፈልጉት መጠየቅ ነው። ከዛ ቤዝድ ኦን ዛት ዲቨሎፕ ታደርጋላችሁ ማለት ነው ፕላትፎርሙን። በጣም ቀላል ነው። ኖሽንን ለመማር በጣም ብዙ ኦንላይን ኮርሶች አሉ። እነዛ መውሰድ ትችላላችሁ። በጣም ቀላል እና የተለያዩ አድቫንስ የሆኑ ነገሮችን ሊሰራልን የሚችል ፕላትፎርም ነው ኖሽን። ካላወቃችሁት መማር ትችላላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ሁለተኛው መንገድ ደግሞ ሰርታችሁ ዲቨሎፕ አድርጋችሁ ለመሸጥ እየሞከራችሁ ከሆነ ደግሞ ሰው ምን ሊፈልግ ይችላል የሚለውን ኮንሲደር ታደርጋላችሁ። ምን አይነት ነገሮች ምን አይነት ዳታዎች ቢመዘገቡ ለሰው ይጠቅመዋል፣ ደግሞ ምን ያህል ምቹ ነው፣ ኢዚ ነው። እነዚህ ነገሮች በደንብ በማወቅ
ኢዚሊ አንደርስታንደብል ነው። ከዛ ደግሞ ያው ሰው የሚፈልገው አይነት ጊዜ አለ። እሱን ኮንሲደር በማድረግ ዲቨሎፕ ታደርጋላችሁ። ከዛ ፕላትፎርሙ ዲቨሎፕ ካደረጋችሁ በኋላ ወደ ቴምፕሌት በመቀየር ዩአርኤል ይሰጣችኋል። ያንን የዩአርኤል ሊንክ በመያዝ የተለያዩ የትሬዲንግ ኮሚኒቲዎች በሚገኙባቸው ቦታዎች ላይ ወስዳችሁ ማስተዋወቅ ትጀምራላችሁ ማለት ነው። ዩቲዩብ ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል። ነገር ግን ያው የትሬዲንግ ኮሚኒቲ በሚገኝበት በጣም ብዙ ቦታዎች ላይ በደንብ በማስተዋወቅ ሰዎች ምን ያህል ጥቅም እንዳለው እንዲረዱ በማድረግ እንዲገዟችሁ ማድረግ ትችላላችሁ ማለት ነው። ያው ለዚህ ቀለል ያለ ዌብሳይትም ልታዘጋጁ ትችላላችሁ። በጣም ብዙ ኮምፕሊኬትድ ያልሆነ ዌብሳይትም ልታዘጋጁ ትችላላችሁ። ብዙ ከባድ ነገር አይደለም። አስ ኤ ቢጊነር በዜሮ ሊሰራ የሚችል ነገር። ሶስተኛው ደግሞ ሴሊንግ ኢንዲኬተርስ ኢን ትሬዲንግ ቪው። ይሄኛው በውጭ ዓለም በጣም ብዙ እየተደረገ ያለ ነገር ነው። ነገር ግን ያው ከዚህም ሀገር ሆነን ልንሰራው የምንችለው ነገር ስለሆነ እንዴት እንደሆነ ልንገራችሁ። በመጀመሪያ የትሬዲንግ ቪው አፓችሁን ወይም ደግሞ የክሮም ኤክስቴንሽኑን ትከፍታላችሁ። ከዛ በመቀጠል ወደ ታች በመሄድ ፓይን ስክሪፕት የሚል አለ። ፓይን ስክሪፕት የሚለውን በተን ስትጫኑ ይሄንን ፔጅ ያመጣላችኋል። እዚህ ፔጅ ላይ ምንድን ነው የምታደርጉት? ያው ኮድ ነው የሚደረገው ወይም ደግሞ ያው ትእዛዞች ናቸው የሚጻፉት። ቻርት ላይ እንዲወጣ የምትፈልጉት አይነት ነገር ነው የሚጻፈው ማለት ነው። ይሄኛውን ለማድረግ እያደገ ሲሄድ ወይም ደግሞ ብዙ መሸጥ የምትችሉ አይነት ሰዎች ከሆናችሁ እያደገ ሲሄድ ሶፍትዌር ኢንጂነሮችን ወይም ደግሞ ኮደሮችን ልትቀጥሩ ትችላላችሁ። ነገር ግን ኮዲንግ የማትችሉ ከሆነና ኮድ የሚያደርግላችሁ አይነት ሰው ከሌለ በቀላሉ ሀሳቡን ይዞ በመሄድ ወደ ቻትጂፒቲ ወይም ደግሞ ወደ ዲፕሲክ በመሄድ እዛ ላይ እንዲጻፍ ማድረግ ትችላላችሁ ማለት ነው። ኮዱን ራሱ ኤአይ ይጽፈዋል። እናንተ ሜቢ ትንሽ ኤዲት ማድረግ ነው የሚጠበቅባችሁ። አሁንም ራሱ ኤዲት እንዲያደርግ ማድረግ ትችላላችሁ። በጣም ቀላል መንገድ ነው። መጀመሪያ ግን ሀሳቡን ዲቨሎፕ ማድረግ ነው የእናንተ ስራ የሚሆነው። የትሬዲንግ ኮሚኒቲው ምን አይነት ኢንዲኬተር ሊጠቅሙ ይችላል የሚለውን ነገር ማወቅ ነው። ለምሳሌ አሁን በጣም ቀላል መንገድ ልንገራችሁ። የሆነ ጊዜ ላይ አይሲቲ የሚባል አይነት ስትራቴጂ በጣም ትሬንዲ ሆኖ ነበር። እንደውም እስካሁንም እየቀጠለ ያለ አይነት ነገር ነው። እዚህ ላይ አሁን የትሬዲንግ ኮሚኒቲው አይሲቲን መጠቀም በጣም ይፈልጋል። አይሲቲን ሲጠቀም የተለያዩ የሚፈልጋቸው ኢንዲኬተሮች ሊኖሩ ይችላሉ። ቻርቱ ላይ እንዲወጣላቸው የሚፈልጉ የተለያዩ ኢንዲኬተሮች ማለት ነው። ያንን ራሱ ከሚያደርግ እናንተ አውቶማቲክሊ እንዲያደርግለት ማድረግ ትችላላችሁ። እንደዛ አይነት ኢንዲኬተር ዲቨሎፕ እንዲደረግ ቅድም እንዳልኳችሁ ያንን ሀሳብ ይዛችሁ ሄዳችሁ ለቻትጂፒቲ ትነግሩታላችሁ፣ ወይም ደግሞ ዲፕሲክን መጠቀም ትችላላችሁ። ያንን ካደረጋችሁ በኋላ ቻትጂፒቲ ራሱ ሁሉንም ነገር ይጽፈዋል ወይም ደግሞ ኮዱን ይጽፈዋል ማለት ነው። በቀላሉ እኛ ኮድ ማድረግ የማንችል ከሆነ ኮድ ማድረግ የምትችሉ ከሆነ ፓይን ስክሪፕት መጻፍ የምትችሉ ከሆነ ሄዳችሁ መጻፍ ትችላላችሁ ትሬዲንግ ቪው ላይ ማለት ነው። ካልሆነ ግን እንደነገርኳችሁ ቻትጂፒቲ ላይ በመጻፍ መስተካከል ያለባቸውን ነገሮች በጊዜ ሂደት በማስተካከል ኢንዲኬተሩ የበቃ ሲሆን ሊንኩን ይዛችሁ አሁንም ቅድም እንዳልኳችሁ የተለያዩ ሰዎች ሊገዟችሁ የሚችሉ ሰዎች በትሬዲንግ ኢንዱስትሪ ውስጥ ያሉ ሰዎች የሚገኙበት ቦታ ላይ ይዛችሁ በመሄድ የተለያዩ ሰዎች መሸጥ ትችላላችሁ። እንዴት መሸጥ እንደምትችሉ ፕሮሰሱ ረጅም ሊሆን ይችላል። ነገር ግን በቀላሉ ማድረግ ያለባችሁ መጀመሪያ ሊገዛኝ የሚችለው ሰው የት ነው ያለው፣ ከዛ በመቀጠል እዛ ቦታ ላይ እንዴት ነው ላስተዋውቅ የምችለው። ሁለተኛው ነገር ነው ያው እንዴት አድርጋችሁ ፕሮዳክታችሁ ጠቃሚ እንደሆነ ለሰው እንደምታሳምኑ፣ ያ ሁለተኛው ነገር ነው፣ ሁለተኛው ፕሮሰስ ነው። ከዛ ሶስተኛው ላይ ደግሞ እንዴት አድርጋችሁ ነው ኤፊሺየንትሊ መሸጥ የምትችሉት፣ ገንዘብ መቀበል የምትችሉት። እነዛ ሶስት ነገሮች በትክክል ማድረግ ከቻላችሁ፣ አጥንታችሁ በስነ ስርዓት እነዚህ ሶስት ችግሮች መፍታት ከቻላችሁ ከዛ በመቀጠል መሸጥ የሚባለው ነገር በጣም ቀላል ነው የሚሆነው። አምስተኛው መንገድ ደግሞ ፍሪላንስ በማድረግ የተለያዩ ሰርቪሶችን መስጠት ትችላላችሁ። በጣም ብዙ ሰርቪሶችን አስ ፍሪላንሰር መስጠት ትችላላችሁ በትሬዲንግ ኢንዱስትሪ ውስጥ። ነገር ግን እኔ ሁለቱን ልንገራችሁ። የመጀመሪያው ኮች ማድረግ ነው። በጣም ብዙ ሰዎች ኮቺንግ ይፈልጋሉ። በጣም ብዙ ሰዎች ያው ኮች እንዲደረጉ ምናምን ይፈልጋሉ። በራሳቸው መማር የማይፈልጉ በጣም ብዙ ሰዎች አሉ። በትሬዲንግ ኢንዱስትሪ ውስጥ ያሉ ሰዎችን ኮች ለማድረግ በጣም ከብዙ ዳይሬክሽን መምጣት ይቻላል። ለምሳሌ ቻርት ላይ ብዙ ጊዜ የቆያችሁ አይነት ሰዎች ከሆናችሁ፣ ብዙ ልምድ ካላችሁ፣ ቴክኒካል የሆኑ ነገሮችን የምታውቁ ከሆነ ጀማሪ የሆኑ አይነት ብዙ ሰዎች አሉ። እንደዚህ አይነት ነገሮችን የሚጠይቁ የተለያዩ አይነት ትላልቅ የፍሪላንሲንግ ፕላትፎርሞች ላይ እንደ አፕወርክ እንደ ፋይበር ያሉ የፍሪላንሲንግ ፕላትፎርሞች ላይ እንደዚህ አይነት ነገሮችን የሚፈልጉ ብዙ ሰዎች አሉ። እነዛ ጋራ በመሄድ ኮች ማድረግ ትችላላችሁ ቴክኒካል የሆኑ ነገሮችን የምታውቁ ከሆነ። ሁለተኛ ደግሞ ኢኮኖሚክስ ወይም ደግሞ አካውንታንት የሆናችሁ አይነት ሰዎች ከሆናችሁ ደግሞ ፋንዳሜንታል የሆኑ ስለ ኢኮኖሚው አጠቃላይ ስለ ማክሮ ኢኮኖሚው ሰዎች ማወቅ ይፈልጋሉ። አሴት ትሬደር ያ ነው ማርኬቱን አፌክት የሚያደርገው። እነሱ ትሬድ የሚያደርጉባቸው ማርኬቶች አፌክት የሚያደርገው ኢኮኖሚው ስለሆነ ኢኮኖሚክስ ወይም ደግሞ አካውንታንት የሆናችሁ አይነት ሰዎችም ወደዚህ ማርኬት መታችሁ ፋንዳሜንታል የሆኑ ነገሮችን ለትሬደሮች ኮች ማድረግ ትችላላችሁ። እዚህ ጋር ፕሮፌሽናልም ሊሆኑ ይችላሉ። ፕሮፌሽናል የሆኑበት የሆነ መንገድ ይኖራቸዋል። እናንተ ደግሞ ፕሮፌሽናል የሆናችሁበትን መንገድ ይዛችሁ መታችሁ ኮች ልታደርጓቸው ትችላላችሁ።
ትችላላችሁ። ሶስተኛው ደግሞ በማርኬት ውስጥ ቆይታችሁ የሳይኮሎጂ ባክግራውንድ ካላችሁ፣ የተማራችሁት ሳይኮሎጂ ከሆነ ሊሆን ይችላል፣ ወይም ደግሞ ስለ ሳይኮሎጂ እውቀቱ ካላችሁ እና በዚህ ማርኬት ውስጥ ቆይታችሁ ከሆነ ትሬዲንግ ሳይኮሎጂ ላይ ብዙ ትሬኒንግ የሚፈልጉ አይነት ሰዎች አሉ። ፎሎ አፕ የሚፈልጉ በጣም ብዙ ሲደረግ ማየት መታየት የሚፈልጉ ያደረጉትን ነገር መቅረፍ የሚፈልጉ ሳይኮሎጂካሊ ኢሞሽናሊ መሻሻል የሚፈልጉ በጣም ብዙ ትሬደሮች አሉ። አሁንም እነዚህን አፕወርክ ወይም ደግሞ ፋይቨር ላይ በዋናነት ልታገኙ ትችላላችሁ። የተለያዩ አይነት የትሬዲንግ ኮሚኒቲዎች የሚገኙበት ቦታዎች ላይ አሁንም ክላይንቶችን ልታገኙ ትችላላችሁ። በጣም በብዙ መንገድ ግን ኮች የምታደርጓቸውን ሰዎች ማግኘት ትችላላችሁ። እንደ ራሳችሁ ፕሮፌሽን የግድ እናንተ ትሬደር መሆን ላይጠበቅባችሁ እንኳን ይችላል። በዚህ ማርኬት ውስጥ መታችሁ ሰዎችን ኮች ለማድረግ ማለት ነው። ሁለተኛው ደግሞ አስ ፍሪላንሰር ልትሰሩት የምትችሉበት መንገድ ሰርቪስ ፕሮቫይድ ማድረግ ነው። የተለያዩ አይነት ሰርቪሶች ፕሮቫይድ ሊደረጉ ይችላሉ። እኔ ወደ ሶስቱን ልንገራችሁ። የመጀመሪያው ኦዲት ማድረግ ትችላላችሁ። በጣም ትሬድ ፍሪኩዌንትሊ የሚወስዱ አይነት ሰዎች አሉ። በተለያዩ ዳይቨርሲፋይድ በሆኑ ኢንስትሩመንቶች ላይ ክሪፕቶ ላይ ሊሆን ይችላል፣ ፎሬክስ ላይ፣ ኢንዲስ ላይ፣ የተለያዩ ቦታዎች ላይ ትሬዶችን የሚወስዱ አይነት ሰዎች አሉ። እነዚህ ኦዲቶችን ይፈልጋሉ። አካውንታቸው ኦዲት እንዲደረግላቸው ይፈልጋሉ። ትላልቅ አካውንቶች ኦዲት እንዲደረግ የሚፈልጉ አይነት ሰዎች አሉ። ለእነዚህ አይነት ሰዎች ኦዲት ማድረግ ትችላላችሁ፣ ኦዲተር ከሆናችሁ ወይም ደግሞ እንደዚህ አይነት እውቀቱ ካላችሁ ማለት ነው። ሁለተኛው ደግሞ ያው ቅድምም ብዬዋለሁ፣ ሪሰርች የሚፈልጉ አይነት ሰዎች ካሉ ለነሱ እንደ ሀሳባቸው እንደሚፈልጉት አይነት መንገድ ስትራቴጂያቸውን ለማሻሻል እየፈለጉ ከሆነ ለምሳሌ ሪሰርቾችን መስራት ትችላላችሁ። ሪሰርች የሚሰራበት መንገድ አለ። ያንን ፎርማት በመከተል ሪሰርቾችን ደግሞ ልሰሩላቸው ትችላላችሁ ለክላይንት ማለት ነው። ሶስተኛው ደግሞ ትሬድ ኤክሲኪዩተር መሆን ትችላላችሁ። በጣም በትላልቅ አካውንት ትሬድ የሚያደርጉና በጣም ፍሪኩዌንትሊ ትሬድ የሚወስዱ አይነት ሰዎች አሉ። እንደዚህ አይነት ስካልፐሮች የሆኑ አይነት ሰዎች ራሳቸው ቁጭ ብለው ሁሉንም ትሬድ ኤክሲኪዩት ማድረግ አይችሉም። ስለዚህ እነሱ ዋና የሚያደርጉት ነገር አይዲያውን ጀነሬት ያደርጋሉ። እዚህ ጋር መግባት ፈልጋሉ፣ እዚህ ጋር መውጣት ፈልጋሉ ይላሉ። ያንን ደግሞ ኤክሲኪዩት የሚያደርግ ከኮምፒውተር ፊት ለፊት ቁጭ ብሎ ከቻርት ፊት ለፊት ቁጭ ብሎ ባይ ወይም ደግሞ ሴል የሚያደርግ እንደነሱ ፍላጎት የሚያደርግ አይነት ሰው አለ። ይሄንንም ደግሞ ሰዎችን በማናገር በጣም ብዙ ሰዎች እንደዚህ የሚያደርግላቸውን ሰው ይፈልጋሉ። ያንንም በማድረግ አስ ፍሪላንሰር ሰርቪስ ፕሮቫይድ ማድረግ ትችላላችሁ። ኦኬ ጋይስ፣ በዚህ ኢንዱስትሪ ውስጥ በጣም ብዙ ገንዘብ ሊሰሩባቸው የሚችሉ መንገዶች ቢኖሩም እነዚህን ግን አስ ቢግነር በትክክል መመልከት የምትችሉ ከሆነ በጣም ብዙ አይነት ኦፖርቹኒቲዎች በቀላሉ የተከፈቱላቸው ይሄዳል። ለመከለስ ያህል ግን በመጀመሪያ የተመለከትነው ማርኬቱን ትሬድ በማድረግ ገንዘብ የምትሰሩበትን መንገድ። ማርኬቱን ትሬድ ስታደርጉ በራሳችሁ አካውንት ትሬድ ልታደርጉ ትችላላችሁ፣ ወይም ደግሞ ከሰዎች ካፒታል ሬዝ በማድረግ ትሬድ ልታደርጉ ትችላላችሁ። ሁለተኛው ደግሞ የተለያዩ የማርኬት ሪሰርቾችን እየሰራችሁ በመሸጥ ነው። አድቫንስድ የሆኑ የማርኬት ሪሰርቾችን እየሰራችሁ የምትሸጡ ከሆነ ከሰዎች ትዕዛዝ ልትቀበሉ ትችላላችሁ፣ ወይም ደግሞ ለሰዎች የራሳችሁ የሰራችሁትን ሪሰርቾች በማስተዋወቅ ልትሸጡ ትችላላችሁ። ይህንም ተመልክተናል። ሶስተኛ ላይ ደግሞ የጆርናሊንግ ፕላትፎርሞችን ዲቨሎፕ በማድረግ መሸጥ ነው የተባባል ነው። ይህንም ደግሞ ኖሽንን በመጠቀም እንዴት እንደምታደርጉ ተነጋግረናል። አራተኛ ላይ ደግሞ ትሬዲንግ ቪው ላይ ኢንዲኬተሮችን ዲቨሎፕ በማድረግ አሁንም በትሬዲንግ ኮሚኒቲ ውስጥ ለሚገኙ ሰዎች መሸጥ የሚለውን ደግሞ ተነጋግረናል። አምስተኛ ላይ ደግሞ አስ ፍሪላንሰር የተለያዩ አይነት ስራዎችን በመስራት ለትሬዲንግ ኮሚኒቲው ሰርቪስ ፕሮቫይድ በማድረግ ወይም ደግሞ ኮች በማድረግ ገንዘብ የምትሰሩባቸውን መንገዶች ተመልክተናል። ከዚህም የሚወጡ በጣም ብዙ መንገዶች ቢኖሩም እነዚህን ግን አስ ቢግነር በመጀመር ወይም ደግሞ በእነዚህ በመጀመር ወደ ተለያዩ ዳይሬክሽኖች ዳይሜንሽናላይዝ በማድረግ በጣም ብዙ ገንዘብ የሚሰራባቸውን መንገዶች መክፈት ትችላላችሁ። እንደተነጋገርነው ደግሞ አሁን ወደ ኢትዮጵያ ካፒታል ማርኬት እየመጣ ነው የሚገኘው። እንደዚህ አይነት ነገሮችን የምትሰሩ ከሆነ ደግሞ ሞር ቢዝነሳችሁ እያደገና እየሰፋ መሄዱ የማይቀር ጉዳይ ነው እና ዛሬ የተነጋገርናቸውን ነገሮች ለመሞከር አስቡ። አይሆፕ ደግሞ ቪዲዮ ወደዳችሁት። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ ልትተባበሩ ትችላላችሁ። እዚህ ጋር ደግሞ ምንም ገንዘብ ሳይኖራችሁ እንዴት የትሬዲንግ ካፒታል ማግኘት እንደምትችሉ አንድ በአንድ የሰራሁት ቪዲዮ አለ። እዛ እንገናኝ።